እናት ምንም ትሁን ምን ማንም ትሁን ማን በሷ እሷን መخدም እሷን መንከባከብ በሷ መኩራት እናቴ ናት ብሎ ማቅረብ በሐያት መኖሯ ብቻ በቂ ነው ለሙእሚኖች። በሐያት መኖሯ ብቻ በቂ ነው ለአዋቂዎች ለገባቸው። የፈለገ ማንነት ቢኖራት በሐያት መኖሯ ብቻ በቂ ነው። ለምን ሲቸግረኝ እግሯ ላይ ወድቄ ዱዓ አርግልኝ የምላት ናታ። ሲጨንቀኝ መጥቼ ማማክራት ናታ። ያቺ ጎስቋላ ያቺ ደካማዋ ናት የኔ እናት። ያቺ ወርቅ የለበሰችዋ ያቺ የሞላላቷ የተድላላችዋ ምናልባት አማቴ የሆነችዋ ወይንም ጎረቤት የሆነችዋ ወይንም አክስቴ የሆነችዋ ወይም ዘመድ የሆነችዋ ወይ በሆነ ነገር ማቃቷ የተድላላችው ባልቴት የምትባለዋ ወፍራም ጅሶትዮ የኔ እናት አይደለችም። የኔ ጭንቀት አይጨንቃትም። እሷ የኔ ጭንቀት የሚጨንቃት፣ የኔ ለቅሶ የሚያስለቅሳት፣ የኔ ደስታ የሚያስደስታት ያቺ ጎስቋላዋ እናቴ ናት። እንዴት በእናት ይታፈራል? ወሲመቱ ሹረፋ የክብራን መገለጫቸው እናታቸውን ኻዳሚዎች ናቸው። ክብሮች እናታቸውን የሆነ ውድ ነገር ቢኖራቸው ቅድሚያ ለእናት ነው። የሆነ የትርፍ ሰዓት ቢኖራቸው ቅድሚያ ለእናት ነው። የሆነ ነገር ቢጨንቃቸው ሄደው ለእናታቸው ነው የሚያማክሩት። ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ምርጥ ጓደኛ ልዩ የሚስጥር ጓዳ ያድርጌ ሊይዘው የሚገባው ማን ነው ብሎ የተባሉ ጊዜ እናት ማለታቸው እኮ እናት እኮ በልጇ አትቀናም። እናት እኮ የልጇን ሚስጥር አሳልፋ አትሰጥም። እናት እኮ ከማንም በላይ ትጨነቃለች። እናት እኮ የልጅ ለቅሶ ያስለቅሳታል። እናት እኮ የልጅ ነገር ይጨንቃታል። ስለዚህ ችግርህን ሄደህ ብትነግራት ሌሊቱን ቆማ ዱዓ እያደረገች የምታድር እናት ናት ያቺ ጎስቋላዋ እናት። ደስታህን ሄደህ ብትነግራት ሌሊቱን እየፈነደቀች እየሳቀች የምታድረው ያቺ ጎስቋላዋ እናት ናት። ሌላዋ እናት ምናልባት ሌላዋን ሴት ሌላዋ የደላት የገባት ምናምን ብለህ ሄደህ የምትነግራት ኦር የምታማክራት ወይ ልትቀናበት ትችላለች፣ ወይ ለአንተ የመጣውን እድል ለልጇ አሳልፋ ልትሰጥ ትችላለች፣ ወይ አንተ ላይ የመጣው ነገር ላያስደስትህ ይችላል። ስለዚህ መክረሃለሁ ብለህ ልታዞርብህ። እናት ግን ስትመክርህ ከልቧ ነው የምትመክርህ፣ ከልቧ ነው ምንም ሳትደብቅብህ ነው የምትመክርህ። ዱዓም ስታደርግልህ ምንም ሳትደብቅብህ ነው ዱዓ የምታደርግልህ። ሊዛ ቃለ ኡሙክ ثم أمك ثم أمك قالوا نبيه صلى الله عليه وسلم